ጅብ ምን አላሉ አህያን አደራ ቢባል ተጠፋብኛለች ሁለቱም እኮ ሰምተን እዚህ እግረ መንገዳችን ካቆየጋ አይዞ መንጋሻ ምንድነው የሚያደርግ ማለት ነው ስስቅ ፈስና ሽንት ያመልጠኛልና አትሳቅ ነው የሚሉት ዶክተሮቹ አይዞ አንተ ደግሞ ጨዋታ ተወዳል ተው በቃ አትሳቅ ይቅርብ የሚያመልጥ ከሆነ እኔ ካንተ ማረሰው ጨዋታ መንገብ ሆስፒታሉ በአመልካቾች ብቻ የአንድ አመት ፍጆታውን ያስፈልጣል በዚህ ፈተና ዶክተር የመጀመሪያ ልጅ ነው እንዴት ነው ማረገው አስተጫዋቾች ስም ይጠራል ካላወቅ እንክል ማሽን ሳንፈልግ እኮ ቲፎዞ አረገን ዶክተር በእናት ላሊጋ ዲዚልስ ቡንደስሊጋ ከዝ ማንቸስተር በረኛው ያው ዶክ ማንቸስተር ማን መልሽ አድራሚ ሞሪኖ ታካሽ አንተ መልሰው ምንድነው እኔ እኮ አይቻለ ማንቸስተር በረኛ ድሮግባ ዘቢባ ኦላና ብራቮ ዶክተር ኦናና ደረስክልና በኤችዲ ሰራውት በስፖርትና ጤና ሳይንስ ኢሚግሬሽን አስቶን ቪላ ረዳት አሰልጣኝ አስቶን ቪላ እናታ ፈርተኛ አብደላ የበላነውም ብላ ፒኤችዲን ተጠቀም ምን አስቶን ቪላ ነው አልካ ማንዴላ ቃስበላ እሺ አራ ማላ አራ ቢያንስ ረፍት እንውጣቆ አራ ረፍት ወንድሜ እንዴት ነህ ሰላም ነህ እንዴት ነህ ሰላም እንዴት ነሽ ሳሪስ ነው አይደል ላስጀምረው አይደል አይደለም እንደዛ አይደለም ወንድሜ እኔ እንድትሰማኝ ነው የምፈልገው እንዴ ቆይ እንዴ አልገባኝም ለልመና ነው እንዴ ደውላችሁ ጠራችሁ አይደለም ወንድሜ እኔ ኳታር 16 አመት ቆይቻለሁ ወንድሜ እኔ ምናንም ሺሻራኒ አልህልም በጣም የሚዘውጁ ነት ለመናገር ማዳሜ ተወድ ነበር ሺሻ ከዛ ነው ስለሆንኩ አበሻ አፈንጃለችኝ በስተመጨረሻ ከዛ ሰጠዋት በመዶሻ ከዛ ልትገላኝ ስትል ከ37ኛ ፎቅ ላይ ግማሹን በዘመድ ወራስኩኝ ከዛ እዚህ ገባሁ እውነቴን ነው የምልህ አትጣ ወንድሜ ያለን ተቀፈል ነው እኮ እውነት እንደዚህ ጀመራችሁ ጭራሽ በአፕሊኬሽን እየጠራችሁ አዎ አዎ ያለኝ ይሄ ነው እንግዲህ ካለ ተካፍለህ ብላ ነው ይሄው ምንድነው በቆሎ ቁላው እኔ ምን ይሰራልኝ እዚህ ምን ይሰራል እርሶ ምን ይሰራል እርሶ ሚስቶት እዛ ታመጣለች እርሶ እዚህ ጋር ወሬ ያወራሉ እንዴ ገርሞኝ እዚህ አንዷ እዚህ 3 ልጆች ባንተ ወለደች ተብለ ፈጣሪ ቸርነት ገርሞኝ የእርሶ እኮ ነው 3 ወለደችው እሱ ገርሞታል በማሽን ስናየው ገና ሌላ 3 ተጨማሪ ልጆች አሉ ኑ አሁን በዳሪቱ ላምጥ እኔ አላምን እኔ ማመን ምን ያለው ነገር ምንድነው ቆጫ ዞር በልበናክ አትበይ አስካለ ኑሯችን ያወቅች አስካል ምንድነው 6 አፍሪካ ድንቅ ለመግባት ነው እንደ አስካል ዳውት ድሪምስ 3 ደጉ አስካል ባክሽ ታይ 3000 ያያቸው እንደምንም ቀስ ያለ በትንሹ አርገው ኮል እኛ እኮ ብድር ያልተመዘገብነው ህንጻ መሳሪያ ብቻ እኮ ነው አይደለም ወለደችው ቤት ክራይ አለ እንዴ ቤት ክራይ አለ ምን አይነት ቤት ነው በየደረጃ አለ ችግር የለም ገዳን እኔ አንድ ክላስ ነውና አለ አንድ ክላስ አለ ዱቤ ነው የሶስት ወር ዱቤ አለ ና ግባ ና እንጂ ግባ አለ እንዴ ና ምርጥ ቤት ነው አየቤቱ አው ምርጥ ቤት ትገባለህ አልገባም ብር ተበድሬ ልምጣ እንዴ ድሮ እኮ ገንዘቡ ይበረክት ነበር አሁን እናቴ
ድፍኑን 200 ብር ስትዘረዝረው እንደ 97 ድምፅ ብቻች ሁለቱ ጓደኛሞች እየተጫወቱልን ነው። እኔ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛም ቢል ጥሩ ነው እሱን ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛው አምባሳደር የሆስፒታሉን እውነትማ በሩ ላይ ሄደ በለጠፈው የሥራ ማስታወቂያ ታየዋል። ሆስፒታሉ የለጠፈው የሥራ ማስታወቂያ የሥራ መደብ እንጨት ፈላጭ ስለመቅጠር። ሆስፒታሉ ለዚህ የሥራ መደብ የጽሁፍም የንግግርም ፈተና የለው። ፈተናው በሙሉ በተግባር ነው። ሆስፒታሉ በአመልካቾች ብቻ የ1 ዓመት ፍጆታውን ያስፈልጣል። በዚህ ፈተና ማንም ሰው አያልፋት። ይሄ ማስታወቂያ ከወጣ 2 ዓመት ሆኖታል። ገና ለ12 ዓመታት ያገለግላል። የሥራ መደብ እንጨት ፈላጭ ስለመቅጠር። አንድ ቀን ይመጡልሃል አመልካቾቹ በሙሉ ክፍያቸውን ሊጠይቁ አንድ ቀን ይመጡልሃል። ያኔ ግን ሆስፒታሉ መክፈል አይችልም። ያንዳንድ ባለ ጊዜ ነኝ ባለ ጉልበት ነኝ ብለህ የፈለከው ግፍና መከራ መስራት ትችላለህ። አንድ ቀን ግን መክፈል የማትችለው ዕዳ ውስጥ ትገባታለህ። ለዚህ ነው እኮ አዝማሪው ባንጃ ያለው ምን ጊዜ ተወልደው ምን ጊዜ ደረሱ ከምኔው ገዘፉ ከምኔው አነሱ አወይ ሚስጥር ቅኔ አወይ ጊዜ ኳሱ ያለው። ጊዜ እንደዚህ ነው የሚያረግ። ወደ ሳቶ የነበረው ሊጥ ወደ አክምባሎ ያገለባብጠዋል። የኛ ሰፈር ሰው ያልገባው ትልቅ ሚስጥር አለ። መሪ መውደድና ሹፌር መሆን ይለያያሉ። ሄሎ ዶክተር። የስ ቆጨማ ነኝ። ቆጨማ ወኮት ጭቁኑ። አዎ የምስክር አባት ልጆት ተሻለው? አዎ ለውጥ አለው። አዎ እንደ ማይክል ጃክሰን የሚጨፍረውን ነገር ተወ። ማይክል ጃክሰን መጨፈሩን ትቷል። እንደ ማይክል ታይሰን እየደበደበኝ ነው። እንደ ማይክል ታይሰን? እሱ ያዘዝክለትን መድኃኒት እኔን አስጦ አስጨረሰኝ። ፊት ለፊት ቆሞ ብልቃጡን ካልዋጥክ እያለኝ ነው። ቡጣው ችግር ያለው ዶንት ሄሎ ዋት ተመስገን። እቺንስ ማን ያባት ደረሰ ልጅ ሚስት ሙያ የላትም አሉ። የላቆጠ ገንፎ ሰርታ ለባልየው ሰጠች። ባል ሊበሉ ሲሉ እጃቸውን ያጣብቃቸዋል። ሊበሉ ሲሉ እጃቸውን ያጣብቃቸዋል። ሚስት እየመጣች ጌትዬ ጣፈጠ? ጥሩ ነው አይደል? ይጣፍጣል ብሉ ይጣፍጣል ስትላቸው ሰውየውን ቢሉ ጥሩ። አይ ውዴ መጣፈጡ ቀርቶ እጄን በለቀቀኝ። እኛ ያልነው ሲያረለም ይሄን እኮ ነው ያልነው። ሌላ ያልነው ጉዳይ አለ የጠየቅነው